በአንዳንድ ቤቶች ውስጥ ፍጹም ለማመን የሚከብዱና እጅግ ልብ ሰባሪ ሚስጥሮች ተደብቀው ይኖራሉ። ሮቤርታ ትዳር መስርታ የምትኖረው በዕድሜ እጥፍ ከሚበልጧትና ብዙ ጊዜያቸውን በሥራ ላይ ከሚያሳልፉ አንድ ጎልማሳ ሰው ጋር ነበር። ከእነሱ ጋርም ሰውየው ከቀድሞ ሚስቱ የሚወልደው አንድ ወጣት ልጅ አብሮ ይኖር ነበር። ሰውየው አንዳንዴ በሥራ ጉዳይ ከሀገር እየወጣ አንድም ሁለት ቀንም እያደረ ይመለስ የነበረ ሲሆን በአሁኑ ግን 1-2 ሳምንታትን አስቆጥሯል። ከነዚህ 1-2 ሳምንታት ቆይታ በኋላ ወደ ቤት ሲመለስና በሩ ሲከፈት ግን ማንም ያልጠበቀውና ሁሉንም ድንቅ ያሰኘው እውነት ገጠመው። ሮቤርታ በ30ዎች ውስጥ የምትገኝ መልከ መልካም የተረጋጋችና ጥሩ አንደበት ያላት ሴት ስትሆን ነገር ግን ከሷ በ20 ዓመት ከሚበልጥ አንድ ነጋዴ ጋር ነበር ትዳር መስርታ እየኖረች የነበረው። ባልየው ብዙውን ጊዜ ወደ ንግድ ጉዳይ እየሄደ ቤት ውስጥ ብዙም አይቆይም ነበር። ትዳራቸው በፍቅር ላይ የተመሰረተ አልነበረም። ይልቁንም ከወላጆቿ ሞት በኋላ ያጋጠማትን ብቸኝነት ለማምለጥ ያደረገችው ጥምረት ብቻ ነበር። ያም ሆኖ በሱ ውስጥ ድጋፍ አግኝታለች። በቤት ውስጥም ለዓመታት ያላገኘችውን ሙቀት አገኘች። ነገር ግን ቀጣዮቹ ዓመታት ምን እንደሚያመጡባት ፈጽሞ አታውቅም ነበር። በቤት ውስጥ ሳሊም የሚባል አንድ የ18 ዓመት ወጣት ልጅ አብሮ ይኖር ነበር። እሱም ከበፊት ሚስቱ የወለደው ብቸኛ ልጁ ሲሆን ለሮቤርታ ደግሞ የእንጀራ ልጅ ነው። ሳሊም አይናፋር፣ ደግና ትምህርቱን በቅርቡ የሚያጠናቅቅ ጎበዝ ተማሪ ነበር። እሱ ከአባቱና እንጀራ እናቱ ጋር በጸጥታ ይኖር የነበረ ልጅ ሲሆን በምንም ነገር ውስጥ ጣልቃ አይገባም፣ እንዲሁም ማንንም አስቸግሮ አያውቅም። ከሮቤርታ ጋር የነበረው ግንኙነትም የአክብሮት ብቻ ነበር። እሱ ሁልጊዜ አክስቴ ሮቤር እያለ ነበር የሚጠራት፣ ምንም እንኳ በእውነት አክስቱ ባትሆንም። ይህ ለአባቱ ሚስት ያለውን ክብር የሚገልጽበት መንገድ ነበር። ጊዜ ያለፈ ሲሄድ ሮቤርታም ሳሊምን እንደ ታናሽ ወንድም ወይንም እንደ ልጅ አድርጋ ማየት ጀመረች። ይህ ሁኔታ በእንዲህ የቀጠለው ግን ለጥቂት ጊዜያት ብቻ ነበር። አንድ ቀን ባልየው በሥራ ጉዳይ ረዘም ላለ ጊዜ ጉዞ ሄደ። በጉዞውም ምናልባት ሳምንታትን ሊቆይ ይችላል። እሷንም እንደተለመደው ጥቂት ቃላትን ተናግሮ የተሰናበታት ሲሆን ለልጁም ቤቱን ተንከባከብ፣ እንዲሁም አክስትህን ሮቤርታንም ተመልከትልኝ በማለት አዞት ሄደ። ሮቤርታም በትልቁ ቤት ውስጥ ብቻዋን ቀረች። እሷ ሁልጊዜም ቢሆን የባሏ ጥገኛ ነበረች። የቤቱን ስራዎች በራሷ መስራት ስላለመደች እሷ በሁሉም ነገር በባሏ ላይ ትደገፍ ነበር። በተለይም የአካል ጥንካሬ የሚጠይቁትን አንዳንድ ከባባድ ስራዎችን ያለሱ መከወን አትችልም ነበር። ባልየው ከሄደ ከ2 ቀን በኋላ መኝታ ክፍል ውስጥ ያለውን ትልቅ ቁም ሳጥን ለማንቀሳቀስ ሞከረች። ነገር ግን አልቻለችም። በእጇ ተንሸራታ ከቁም ሳጥኑ ስር ወደቀችና በህመም መጮህ ጀመረች። ሳሊምም ድምጿን ሰምቶ ወደ እሷ በፍጥነት ሄደ። እሷም ወለሉ ላይ ተቀምጣ ስታለቅስ አገኛት። አክስቴ ደህና ነሽ ወይ ብሎ ጠየቃት። እሷም ተንሸራተትኩኝ ሳልሜ፣ ቁም ሳጥኑን በራሴ ለማንቀሳቀስ ሞከርኩ፣ ግን የቸኮልኩ ይመስለኛል አለችው። ሳሊምም ታየውን ያነሷለሁ አላትና ወደ ሥራ ገባ። እሷም ከወደቀችበት ተነስታ ቁም ሳጥኑን ለማንሳት ሲታገል በዝምታ ተመለከተችው። በዚያን ጊዜ ለሱ ሳይሆን ለራሷ የሆነ እንግዳ ነገር ተሰማት። በዚህ ልጅ ላይ ጥገኛ መሆን እንደጀመረች ተገነዘበች። በማግስቱ ደግሞ ሳጥኖችን ከላይኛው ፎቅ እንዲያወርድላት ጠየቀችው። እርሱም ሳያቅማማ በፈቃደኝነት ትዕዛዟን ተቀበላት። ከዚያም አምፖል እንዲገጥምላትና ቀጥሎም የበር እጀታ እንዲሰራላት ጠየቀችው። በየቀኑ አዲስ ነገር ተጠይቆ የነበረ ሲሆን እሱም ቢሆን ደስ በሚል ፈገግታ ሁሉንም ነገር ያደርግላት ነበር። የእሱ ሐሳብ ንጹሕ ነበር፣ እናም በአእምሮው ውስጥ ሌላ ምንም ነገር አልነበረም። ነገር ግን እሷ በተለየ መልኩ ትመለከተው ጀምራ ነበር። ከሌሊት ሌሊት በመስታወት ፊት እየተቀመጠች ለራሷ ታወራለች። አንድ ቀንም ታዲያ እንዲህ አለች፣ ይህ ልጅ እንዴት ነው በፍጥነት ያደገው? በፊት ጸጥተኛና ትንሽ ልጅ ነበር፣ አሁን ግን የአንድ ወንድ መልክና ቁመና ይዟል አለችና ከዛም መልሳ ምን እያሰብኩ ነው? አረ ገና ልክ እንደ ልጅ ነው አለች። ነገር ግን ወደ አእምሯ የሚመጡትን ሐሳቦች መቆጣጠር አልቻለችም ነበር። በተለይም እሱ በንግግሯ በአመለካከቷና ሁልጊዜም አላስፈላጊ በሆኑት ተደጋጋሚ ጥያቄዎቿ ላይ ያልተለመደ ነገር ማስተዋል ጀምሯል። በአንድ ምሽት ላይ መኝታ ቤቷን ለማጽዳት የፈለገች አስመስላ አልጋዋን እንዲያንቀሳቅስላት ጠየቀችው። እሱም መጀመሪያ ላይ ትንሽ አመነታ ቢሆንም ከዚያም ግን ቀላል ሥራ ነው ብሎ በማሰብ ተስማማ። እናም ወዲያው ወደ ክፍሏ በመግባት አልጋውን መግፋት ጀመረ። እሷም ከኋላው ቁማ መመሪያ ትሰጠው ጀመር። ነገር ግን መሆን ከሚገባት በላይ ቅርብ ነበረች። ይህም ሁኔታውን ከተለመደው በላይ ያደረገው ሲሆን እሱም ድንገተኛ የሆነ ውጥረት ይይዘውና ፊቱ መሞቅ ጀመረ።
ወደ እሷም በለሆሳስ ዞር ብሎ ደህና ነሽ ግን አላት። እሷም በፈገግታ አሁን ደህና ነኝ፣ ትንሽ ደክሞኛል፣ አንተ እዚህ መኖርህ ደግሞ በጣም ይረዳኛል አለችው። ለተወሰነ ጊዜ ከባድ ዝምታ ነገሰ። ከዚያም አልጋውን በፍጥነት ለቀቀና ጨርሻለሁ፣ አሁን ወደ ክፍሌ መሄድ እፈልጋለሁ አላትና ልቡ እየመታ በፍጥነት ክፍሉን ለቆ ወጣ። ሳሊም ምን እየተፈጠረ እንዳለ አያውቅም ነበር። ነገር ግን ያልተለመደና የሚያስፈራ ነገር ተሰምቶታል። በዚያም ምሽት እንደተለመደው መተኛት አልቻለም። እሱ ምንም ያላጠፋ ቢሆንም እንኳ ነገር ግን የጥፋተኝነት ስሜት ተሰምቶት እረፍት አጥቶ ሌሊቱን ሙሉ ሲገላበጥ አደረ። ሮቤርታም በበኩሏ ብቻዋን ቁጭ ብላ ባዶ ቦታ ላይ እየተመለከተች የተለወጥኩ ነኝ ወይንስ ብቸኝነት አንድ ሰው ፈጽሞ ወደማይጠብቀው ነገር ይገፋፋዋል እያለች ራሷን ጠየቀች። ነገር ግን በውስጧ የሆነ ነገር እንደተለወጠና ነገሮች ከቁጥጥር ውጭ መሆን እንደጀመሩ ታውቃለች። ከዚያች ምሽት በኋላ ከባድ ቀናቶች አለፉ። ሳሊም አስፈላጊ ካልሆነ በቀር ከክፍሉ አይወጣም ነበር። ለሮቤርታም አጠር ያሉ ቃላቶችን ብቻ ነበር የሚመልስላት። በሌላ በኩል እሷም ምንም ነገር እንዳልተፈጠረ ቀስ በቀስ ወደ ተረጋጋ ሕይወቷ እየተመለሰች ትመስላለች። ነገር ግን በመካከላቸው የነበረው ዝምታ ተፈጥሯዊ እንዳልሆነ ሁለቱም ያውቁ ነበር። ዝምታው ትልቅ ነገርን የሚደብቅ ደካማ መጋረጃ ነበር። አንድ ምሽት ላይ ሳሊም ከትምህርት ቤት ሲመለስ በጣም ደክሞት ነበር። በሩን በጸጥታ ከፍቶ ወደ ውስጥ ሲገባ አፓርትመንቱ ከወትሮው በተለየ ጨለማ ሆኖ አገኘው። ከኩሽናው ደካማ ብርሃን ይመጣ ነበር። እናም ወዲያው ከውስጥ ድምፅ ሰማ። ድምፁ የእንጀራ እናቱ ነበር። ሳሊም መጣ፣ ና ቀላል ራት አዘጋጅቻለሁ አለችው። ሳሊም ትንሽ አመነታ ቢሆንም ነገር ግን ቀስ እያለ ወደ ኩሽናው አመራ። እዚያም ጠረጴዛው ላይ ተቀምጣ ከዚህ በፊት አይቷት በማያውቀው ቀለል ባለ የመኝታ ቀሚስ አገኛት። እሷን ከመመልከት እየተቆጠበ ትንሽ ነገር በልቼ ወደ መኝታ ልሄድ ነበር፣ ነገ አስፈላጊ ፈተና አለኝ አላት። እሷም በቀስታ ለትንሽ ጊዜ ብቻ ተቀመጥ፣ 5 ደቂቃ ምንም አይጎዳህም አለችው። ሳሊም እየተጨነቀም ቢሆን ተቀመጠ። እሷም ስለ ትምህርቱ፣ ስለ ሕይወቱና ስለ ወደፊቱ መጠየቅ ጀመረች። እሱም ለረጅም ጊዜ አይኖቿን ላለማየት እየሞከረ በጭንቀት ይመልስላት ነበር። ከዚያም በድንገት ያልጠበቀውን ጥያቄ ጠየቀችው። ሳሊም እኔ መጥፎ ሴት እንደሆንኩ ታስባለህ? ሳሊም ደንግጦ ተመለከታት። በዚያች ቅጽበት ምን መመለስ እንዳለበት ፈጽሞ አያውቅም ነበር። እሱ ከመናገሩ በፊት ማስከትላ ምንም አልጠይቅህም፣ የማውቀው ነገር ቢኖር አክብሮትህን አጥቻለሁ አለችው። እሱም ራሱን ነቀነቀና አይደለም እየሆነ ያለው ወይም የምትፈልጊው ነገር ምን እንደሆነ አልገባኝም አላት። በሁለቱ መካከል ዝምታ ነገሰ። ከዚያም በቀስታ ተመልከት፣ ብቻዬን ነኝ አለችው። ሳሊምም በፍጥነት ተቀመጠበት ተነስቶ በቁጣ እንዲህ ያለ ነገር አትበይኝ፣ እኔ የባልሽ ልጅ ነኝ፣ የምኖረው እዚህ የምማርበት ጊዜ እስኪያልፍ ድረስ ብቻ ነው፣ እባክሽ ዳግመኛ በዚህ ቦታ ላይ አታስቀምጭኝ አለና በፍጥነት ወጥቶ ክፍሉን ዘጋ። በማግስቱ ሮቤርታ በስልኳ ላይ የባሏን መልእክት አየች። መልእክቱ መመለሴ ለሌላ ሳምንት ተራዝሟል፣ ቤቱን ተንከባከቢ የሚል ነበር። ምናልባት ምንም አስባበት ላይሆን ይችላል። ምናልባትም ብቸኝነት አንድ ሰው ሊለውጠው ይችል ይሆናል። ነገር ግን እሷ ራሷን መፍራት ጀምራ ነበር። ቀናቶች አለፉ። ሳሊምም በተቻለ መጠን ከቤት ላለመሆን ሞከረ። በቤተ መጻሕፍት፣ በትምህርት ቤት እንዲሁም በጎዳናዎች ላይ ረዘም ያለ ሰዓትን ማሳለፍ ጀመረ። ተመልሶ እሷን ለማየት ሆነ ወይም ማምለጥ ወደማይችልበት ሌላ ሁኔታ ውስጥ መግባት አልፈለገም ነበር። ነገር ግን ነገሮች እንደዚሁ አልቆሙም ነበር። አንድ ምሽት ሰማዩ ከባድ ዝናብ እየወረደ ሳለ ሳሊም ወደ ቤት ዘግይቶ ተመለሰ። በሩን ከፍቶ ሲገባ ሮቤርታ ሳሎን ውስጥ እየጠበቀችው አገኛት። የሆነ ነገር ተፈጥሯልን ሲል በጭንቀት ጠየቃት። እሷም በፍጥነት ተጨንቄ ነበር፣ እንደምታየው የአየር ሁኔታው በጣም አስፈሪ ነው አለችው። ከዚያም ወዲያው ወደሱ ተጠጋችና በለሆሳስ ድምፅ ሳሊም ይቅርታ አድርግልኝ አለችው። እሱም ፊቱን አዙሮ ሊሄድ ሲል ወዲያው ክንዱን ያዘችና ቆይ እባክህ በዚህ ሁኔታ ውስጥ አትተወኝ አለችው። ሳሊም አንድ ጊዜ ተመለከታት። በዓይኖቿም እምባ ሲያይ አሳዘነችውና አክስቴ ሮቤር እባክሽ ተይኝ፣ እኔ የማንም ምትክ መሆን አልችልም። ምንም ነገር የምትፈልጊ ከሆነ አባቴን ጠይቂ፣ ያንቺንም ይሁን የራሴን ክብር ማሳጣት አልፈልግም አላት። ከዚያም ክንዱን በቀስታ አላቀቀና ወደ ክፍሉ ሄዶ በሩን ዘጋው። በዚያን ምሽት ሮቤርታ እንቅልፍ አልተኛችም ነበር። መስኮቱ ላይ እንዲሁ ተቀምጣ ዝናቡ መስታወቱ ላይ ሲወርድ እየተመለከተች የድክመት ጊዜዎቿን፣ እይታውን፣ ምላሹንና ቃላቶቹን ታብሰለስል ጀመር። እየተራመደችበት ያለውን ገደል ምን ያህል እንደሆነ መገንዘብ ጀመረች። ከ2 ቀን በኋላ ባልየው ማንንም ሳያሳውቅ በድንገት ተመለሰና በሩን በጸጥታ ከፍቶ ወደ ውስጥ ገባ።
እሱንም ለመጀመሪያ ጊዜ ያየው ሳሊም ሲሆን አባቴ ሌላ ሳምንት አለ አላልክም ነበር አለው። አባትየውም በቁጣ ስራዬን ቀድሜ ጨርሼ ነው የመጣሁት፣ ሁለታችሁንም አስደስታችኋለሁ ብዬ አስቤ ነው ብሎት ወደ ክፍሉ ገባ። ከዚያም ከሮቤርታ ያረጀ የጉዞ ቦርሳ ውስጥ ትታው የነበረውን ስልክ ይዞ ወጣ። መጀመሪያ ላይ ቻርጅ ፈልጎ ነበር፣ ነገር ግን አንድ ያልተላከ የድምፅ መልእክት አገኘ። ወዲያውም ድምፁን ከፍቶ ሲሰማ የባለቤቱ የሮቤርታ ድምፅ በእንባ እየተንቀጠቀጠ ወጣ። መጥፎ መሆን አልፈልግም፣ ነገር ግን እሱ ሴት መሆኔን እንድገነዘብ አድርጎኛል። ሴት እንጂ ጥላ አይደለሁም። ጠፍቻለሁ፣ ተሳስቻለሁ ወይስ ተሰብሬያለሁ የሚል ነበር። በድንጋጤ ስልኩ ከእጁ ላይ ወደቀና ምንም ሳይናገር ተቀመጠ። በማግስቱ ጠዋት ሳሊም ከእንቅልፉ ሲነቃ ሻንጣው በሩ አጠገብ ተቀምጦ አገኘው። አባቱ ትምህርትን ከእንግዲህ ከእናት ጋር ሆነ ቀጥል፣ እዚህ ለመቆየት ትክክለኛው ጊዜ አይደለም አለው። ሳሊምም ሁሉንም ነገር ተረድቶ ስለነበር ምንም ነገር አልተከራከረም። በዝምታ ወደ እናቱ ሄደ። ሮቤርታ ደግሞ በበኩሏ በገረጣና ጸጥታ በሰፈነበት ሁኔታ ቤት ውስጥ ቀረች። በዚያ ምሽት ባልየው እኔ ጥበበኛ መስላ የምትታየኝን ሴት ሳይሆን አሁን የማየው ሁሉንም ነገር ልታጠፋ የነበረች የጠፋች ሴት ጥላ ነው የማየው አላት። አስከትሎም አልጮህብሽም፣ አልመታሽምም፣ ያ ደግሞ ከማንኛውም ቅጣት በላይ የበለጠ የከፋ ቅጣት ነው አላት። በማግስቱ ጠዋት የፍቺ ወረቀት በጠረጴዛው ላይ ተቀምጦ አገኘች። ምንም ክርክር፣ ምንም ጩኸት፣ ምንም ነገር የሌለው ጸጥ ያለ ፍቺ ብቻ ሆነ። ቀናቶች አለፉ። ስሟ በአካባቢው ሰው ሲብጠለጠል ከሰፈሩ ተሰወረች። ወዴት እንደተሰወረች ማንም አያውቅም። ነገር ግን ሳሊም ፈጽሞ አልረሳትም ነበር። በዝምታ በቆመበት ሁሉ ያስታውሳታል። እሱ ጽኑ ባይሆን ኖሮ ሁሉንም ነገር ሊያስከፍለው ይችል የነበረውን ያንን ብቸኛ ቅጽበት ያስታውሳል። በመጨረሻም አንድ ሰው በእድሜው ሳይሆን በጽናቱ እንደሚለካ ተረዳ።